أنا بيسموا ولا له أمنكم ديدنا متكلين كوكوي ايش ወንድሜ እንዴና ፈታበል መቼም እናት ከዚህ በኋላ ብሩ እንደምሰጥ እርግጠኛ ነኝ አይመስለኝም ያማ አይመስለኝም አትበል አንተ ከገንዘብ ውጪ ምንም አይነት ህይወት የለም እሱ ማወቅ አለብን ይኸውልህ ሴትዮዋ በዚህ ሰዓት ሙሉ ትኩረቷ የእዝራ ሀዘን ላይ ብቻ ነው እዝራ አትበለኝ እዝራ ገንዘብ ይሆናል አይሆንም እዝራ ህይወት ይሆናል አይሆንም በቃ የሚጠበቅብህ ገንዘቡንና ገንዘብ ብቻ ማሰብ ነው አይመስለኝም በዚህ ሰዓት ላይ ሴትዮዋ ከሀዘኗ እስክትወጣ መጠበቅ አለብን መታገስ አለብን ተረጋጋ አሁን ገንዘቡን ከመስጠት ውጪ ሌላ አማራጭ የላት ገንዘቡን ይዘን ዘና ፈታ ያለ ህይወት መኖር ነው
ቆሞ የምትመለከቱት ሰው በሙሉ ሰልፍ ይዞ ሞት ነው የሚጠባበቀው። እንዴልሽም ላንቺም ቢሆን መስማማት ይችላል። ተጽናኝ። ቁጭ በል። ወይኔ ወንድሜ ብለው አስተምረውናል አባቶቻችን። ይሄ ሐሜት አይደለም፣ እውነቱን ነው እያወራን ያለው። ምንድን ነው እውነቱ? ዝራን የገደለው እሱ ነው። መንፈስ ቅዱስ እንደ ቸርነት ብዛት ሆኖ ትታገሳለህ። ከቸርነትም በላይ ትሁት ሆኖ ነው እንጂ እንደ ኃጢአታችን ማለሆነ ያኔ ምድር ተከፍታ ትወጣንም ነበር። ደግሞ ዛሬ ደግ መስሎኝ ላጽናና መጣ። ለምን የተዋህዶ ልጆች ሆናችሁ? ለምን አንድ አምላክ እግዚአብሔርን ታመልካላችሁ? ለምን ቤተክርስቲያን ትመላለሳላችሁ ብሎ በዛ ላይ ወጣቶቹን እየነጠቀ ወደሱ ይወሰዳል። እህቶቼ በእነሱ ብቻ መፍረድ አይገባም። እኛም ወደ ፈጣሪ ጸንተን የተመላለስን አይደለም። ጓደኞቻችን በደጁ እንዲጸኑ እኛም እንድንጸና ወደ ፈጣሪ መጫወለን። እንግዲህ መጽናናት ፈጣሪ ወደደውን አደረገ። ጽናትን ይስጣችሁ። እንግዲህ አይዟችሁ።
ልጅ ወለተ ማርያም አታልቅሽ እንጂ ልቅሶሽ ይበቃሻል። ልቅሶ ለእግዚአብሔር መስዋዕት የሚሆነው በልክና በአግባብ ሲሆን ተጽናኝ። ልጃችን እዝራ በህይወት ሳለ መልካም ስራ ሰርቶ ወደ እግዚአብሔር ሄዷል። ማዘን ማልቀስ ማንባት ያለብሽ ለሞተው ለልጃችን እዝራ ሳይሆን እኛ በዚች በመከረኛው ዓለም ላለን ኃጢአታችን እያሰብን ነው መሆን ያለበት። ልጃችን እዝራማ በህይወተ ሥጋ ሳለ መልካም ስራ ሰርቶ እግዚአብሔርን አስደስቶ ጧት ማታ ወደ ቤተ ክርስቲያን ወደ ፈጣሪው ተመላልሶ በስነ ምግባር ተመስግኖ አሁን ወደማይቀረው ወደ አምላኩ ሄዷል። እግዚአብሔር ደግሞ የወደደውን አደረገ። አንቺ መበርታት ነው እንጂ ያለብሽ ማልቀስ የለብሽም። ተጽናኝ እንጂ ልጅ አታልቅሽ። እሺ ራማ እናቴ በጣም አዝናለች። እናማ በዚህ ባዘነችበት ሰዓት በምንም ተአምር ገንዘቡ ልትሰጠኛችል። ራማ አዘነች ያልክ ባዘኑ ያዘንክ አታስመስል። ከሳምንት መጠጥ የማታልፍ 5 ሚሊዮን ብር ለመቀበል አመት ይፍጅብህ። ጊዜ እየጠበቅኩ ደግሞ ወንድሜ ዝራን ከገደልኩ በኋላ ደስ የሚል ስሜት የተሰማኝ ነው። ዋው ደሞት እንዴት አባቷ ነው የምታምረው። ዛሬ ታዲያ እንዴት ነው እንደምታምር የገባኝ? እንደ እናቷ የምታላዝን ከሆነ እሷም የወንድሟ ጣፋንታ ይከተላታል። አይ እሷን እንኳን ከመግደል ብትቆጠብ ይሻላል። ያው ለትንሽ ጊዜ የኋላ እኛ ራሳችን ሞቷን እንጠራላታለን። አብረኝ ስለሆንክ አመሰግናለሁ ወንድም። ይገባኛል ጓደኛዬ። በእኔ በጓደኛ ብዙ ልሞችን ታልማለህ። የዚህችን ዓለም ደስታና ጣዕምም ታያለህ። ራማ እኔ ላንተ በጣም ነው ማስብልህ። አንተ ለኔ እኔ ላንተ በማደርግልህ ነገር ትደሰታለህ። እኔም ደግሞ ላንተ ከስልጣኔና ከሀብቴ አካፍላለሁ። አንተ ብቻ ራስን መቀየር ላይ ብቻ አስብ። ብዙ ነገሮችን መቀየር አለብህ። ከዛ ጣዕም ያለው ህይወት ትኖራለህ። ፈጣን ሁን፣ ብልህ ሁን፣ ጀግና ሁን። ያኔ ራሱ ሁሉም ይመጣል ወደ አንተ። እባክህ እግዚአብሔር የልጄ ሞት መረሳበትን ሰፊ አንደበት ስጠኝ። ክፉ ሆነብኝም ልጄ ልቦናውን መልስልኝ። ከክፉ በደልና መከራ አንተ ጠብቀኝ። ቤታችን እኮ ይሄ ነው የኔ ልጅ። ዘላለም መኖሪያችን እኮ ቤተክርስቲያን ናት። ልክ ነሽ እኮ ማዬ፣ ግን ለጊዜ ወደ ምን እንጠለልበት ቤት እኮ ነው ያልኩሽ። ከዚያ ሞጥላ ከተደፋበት ቤት ባለ ደስ ይለኛል የኔ ልጅ። ለምን ማዬ? እዝራን ከተነጠቅኩ ሊጠላሁት ልጄን ያሳጣኝ ቤቱ ነው። እማ
አንዴ ሆኗል ግን ቤተክርስቲያን መተን ለመኖር ራሳችንን እስክናዘጋጅ አሁን ቤት መሄድ ይኖርብናል አይ ልጅ ወደ ቤተክርስቲያን ለመምጣት መዘጋጀት ያስፈልገናል ብለሽ ነው የኔ ልጅ ስንቄን ጓዜ መቻለ እንደወጣ ሳይሰናበተኝ በዛው ቀር ጨከነብኝ እኮ ምን አለ እንደው ደህናዋይ እንኳን ብትለኝ እማዬ እንዳታስቢ አልመለስ ብትለኝ ምን ነበረበት እማዬ እንደው ለነፍስሽ ታገኝ ለመከራኝ ብትሄድ ምን ነበረበት ምን ነው ልጅ ከተረፈ ቃላት እንደው ለኔ መሰናበቻ እንኳን እማ በቃሽ ፈጣሪን ከዚህ በላይ ማሳዘን የለብንም አባት ታልቅሽ ብለውኛል እኔም ማለቅሶ ለሞተው ልጅ አይደለም ለነፍሴ መጋቢ ይላጣው እኔስ ለራሴ ነው ማለቅሰው የኔ ልጅ በቃ አሁን ነኝ ኋላ ሰርክ ሰዓት ላይ እንመጣለን ተመለሰን እሺ የምትዩን ተሻርፈሽ አፈልግ አልፈልግም የባንክ ደብተር መርፊ መሰለ እንዴ እኔ አልፈልገንም ማናገኘው አላውቅም ቆይ አንተ የቤቴ መጀመሪያ ልጅ አይደል እንዴ እንዴት ነው ደብተሩ የተቀመጠበትን ማውቀካት አላውቅም ታላቅ ልጅ አይደል እንዴ እንዴት ደብተሩ የሚቀመጥበት ነው አታውቅም ረጅም ጊዜ ሆኖታል በዛ ላይ ደግሞ እናታችን የት እንደተቀመጠ ሳይሆን መኖሩን ብቻ ነው ነገረችው ስለዚህ ሌላ መፍትሄ ማሰብ አለብን ምን አይነት መፍትሄ እናት ገንዘቡን ትሰጥ የሆነ መፍትሄ ማሰብ አይቀርም ከዚህ በላይ ሌላ ሀሳብ ማሰብ ስልችት ብሎኛል የምትፈልገው ነገር ለማግኘት መታገስ ይኖርብሃል እስከ መቼ ነው የምታገሰው የምትፈልገውን በእጅ እስከምታስገባ እሱ እንዴት ነው አሁንም የሻንቆ እርዳታ ያስፈልገናል ያለሱ ምንም ነገር ማድረግ አንችልም ቤተሰቦች መጡ አትንቦቆቂ ሳለ እንዴ አዎ የራማት እንዴት ነሽ ዲነሻንቺ ራማዳና ምን እያደረጋችሁ ነው ቤቱን ያስተካክልና አስቀምጪው እኔ ቤት ሰማው አይደለም እንደፈለኩ መውጣት መግባት አልችልም አራኔ አይመለከተኝም ሻይ ላፍላላችሁ ይሄ ነው እናመሰግናለን ወንድምሽ ላረጋጋው ዝም በማለት ትረጂኝ ትችያለሽ እጭ የምን ዝምታ እንደፈለኩ ልፈንጭው ይቻላል እንደው ማጣጣኝ ለምንድን ነው ማተኝ ነው አንቺ ሞትን ተናፍቂያታለሽ ብቻ እኔንም እንደው እንደምትገልኝ ያሰብኩ ባልሆነ ስለማስብ ለኔ ቀላል ይቅርታ ወደ ምፈልግበት አድርሰን እንጂ ምን ነው አንተ ደግሞ የሞት ወሬ ሲነሳ ፍሬኑ እጅ ላይ ተንቀረቀረ